በእርግጠኝነት የሰው ልጅ በህይወቱ ሊጠነቀቅባቸው የሚገባ ቁልፍ የሆነ ነገሮችን ይዘን መጥተናል። አንድ ሰው በህይወት ዘመን ማድረግ ያለበትን ወይም መጠንቀቅ ያለበትን ቁልፍ የሆነ ነገሮችን እንደምትከተሉት እናወጋለን። አብራችሁን ቆዩ። ሰላም የመልካም ቻናል ቤተሰቦች እንደምን ቆያችሁ? እንደ ሁልጊዜው ቪዲዮ ላይክ በማድረግ ያላችሁን ሀሳብ አስተያየት በኮሜንት በማስፈር ቪዲዮን ሲለቅ ቶሎ እንዲደርሳችሁ የደወል ምልክትን በመጫን አብራችሁን ቆዩ። አንደኛ ጤና። የሰው ልጅ በህይወት ከሚያስፈልጋቸው ቁልፍ ነገሮች አንዱ ጤና ነው። ጤና ለሰው ልጅ ዋናና መሰረታዊ ቁልፍ ነገር ሲሆን ጤና የዕለት ዕለት እንቅስቃሴ እና የተለያዩ ነገሮችን እንድናደርግ ጤና ያስፈልጋል። ለመስራት፣ ለመሄድ፣ ለመቀመጥ፣ ለመሮጥ የተለያዩ እንቅስቃሴን ለማድረግ ጤና የግድ ያስፈልጋል። ስለዚህ ውድ ቤተሰቦች እናንተም ዋና የሆነውን ጤና የተለያዩ ስፖርቶችን በመስራት እንዲሁም አስፈላጊ ጥንቃቄ በማድረግ አካላዊና አእምሮአዊ ጤና እንድትጠብቁ እናሳስባለን። ሁለተኛ ጊዜ። ከዚህ ዓለም ለሰው ልጅ ውድ ከሆኑ ነገሮች አንዱ ጊዜ ነው። ጊዜ አንዴ ካለፈ ሁለተኛ መልሰን የማናገኛቸው ነገር ሲሆን ለእያንዳንዱ ነገር ጊዜ በትክክል መጠቀም ያስፈልጋል። ብዙ ሰዎች ጊዜን በአግባቡ ካለመጠቀሙ የተነሳ ላሳለፉት ጊዜ ሲቆጭና ሲናደድ ተመልክተን ይሆናል። በህይወታችን ውድ ከሆኑ ነገሮች አንዱ ካለፉ መልሰን የማናገኛቸው ነገር በሆነ ጊዜ ነው። ስለዚህ ውድ ቤተሰቦች ጊዜን በመከፋፈልና በአግባቡ በደንብ እንድትጠቀሙ አስፈላጊና ቁም ነገር ለሆኑ ነገሮች ብቻ እንድትጠቀሙ እናሳስባለን። ሶስተኛ ግንኙነት። ግንኙነት ለሰው ልጅ አስፈላጊ ሲሆን ከሰዎች ጋር መግባባትና መቀራረብ፣ ጥሩ ጓደኞችን መፍጠር፣ ከሰዎች ጋር ትርጉም ያለው ግንኙነት ማድረግ ያስፈልጋል። አራተኛ ገንዘብ። ለሰው ልጅ ከሚያስፈልጋቸው ነገር አንዱ ገንዘብ ሲሆን ገንዘብ በአግባቡና በስርዓት መጠቀም ያስፈልጋል። ከዓለማችን መርዝ ከሆኑ ነገሮች መካከል ገንዘብ ሲሆን አጠቃቀሙን ካላወቅን እኛን መልሶ ሊያበላሸን ይችላል። ስለዚህ ውድ ቤተሰቦች በገንዘብ ጠቢብ በመሆን በጀት በማውጣት ለወደፊት እቅድ በማውጣት ገንዘብን በአግባቡ እንጠቀም። አምስተኛ አካባቢ። በዓለማችን ውድ ከሆኑ ነገሮች የምንኖረው አካባቢ ሲሆን አካባቢ ንጹህ መልካም መሆን ያስፈልጋል። የተረጋጋ የተመቸን ንጹህ አካባቢ ለመልካም ስብዕና አርአያ ሲሆን ከጫጫታ የጸዳ ከመጥፎ ሱሶች አካባቢ ከሚበክሉ ነገሮች የጸዳ መሆን አለበት። ውድ ቤተሰቦች ስለተከታተላችሁኝ አመሰግናለሁ። በቀጣይ እንድሰራ የምትፈልጉትን ሀሳብ ወይም ርዕስ በኮሜንት ላይ አስፍሩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። አመሰግናለሁ።